ቀብረር አትበል ወይም ነጠር አትበል አንዳንዱ እንዲም ይትላል በቃ ትንሽ ዱንያ ሳያስቡ ይሰጣል የሆነች መኪና ይሰጣል ባፍንጫው ማውራት ይጀምራል ምንድነው እዚህ አካባቢ ደግሞ ዳሃ በዛ ምናምን ይላል አስሉን ይረሳል በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል ረህመት ያለው የዳሃ ሰፈር ነው የጠፋ ዝናብ ቢመጣ የዳሃ ሰፈር ነው በዳሃ ዱዓ ነው ማንንም ያለው ዓለም ያለችው በዳሃዎች ዱዓ ነው በሚስኪኖች ዱዓ ነው كما قال الرسول عليه الصلاه والسلام አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት የሰው ልጅ በፕሮቶኮል አይጠቃም ፕሮቶኮሉ ትልቅ ስለሆነ ትልቅ ያደርገው ትንሽ አለባበስም ስለለበሰ ትንሽ ያደርገው የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው ስነ ምግባር ብቻ የፈለገ ካፒታል ያምጣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልቡስ መግባት አይችልም ሰጥቶ ሞት ይላል አይደል እንዴ ተቀበሎም እኮ ይላል ሰጥቶ ሞት 10000 ስንጠብቅ 2000 ይሰጣል ሰጥቶ ሞት ይላል እኮ ሰጥቶ የሰው ቀልብ መግባት አትችልም በስነ ምግባር ግን የሰው ቀልቡስ መግባት ይችላል መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን አደራችሁ አላህን ምን ጠይቀው ስነ ምግባር በጣም ያጣናቸው ነገሮች ስነ ምግባር ካለ والله ሁሉም ቀላል ሁሉ